አንድ ቀልድ ልንገር። የመንግስት ሰራተኞች ናቸው። የምግብ ዋጋ በጣም ጨምሯል አይደለም? አንድ የመንግስት ሰራተኛ ወጥቶ በምሳ ሰዓት ምግብ ቤት ገብቶ ሊበላ አይችልም። እና እንደዚህ ችግር ላይ ያሉ አንድ 5 ሰዎች ዘዴ አላቸው። እሱ ምንድነው? ቢሮስ ቁጭ አይሉም። ቁጭ ካሉ እንዳልበሉ ሊታወቅ ነው። ይወጡና ዞር ዞር ብለው ጫማቸውን አስቦርሸው ይገባሉ ተመልሰው። ማስጠረጊያውም 30 ብር ነው፣ ብዙ ነው። ስለዚህ ተመልሰው ይገባሉ እንደሱና 5ቱ በመደዳ 5 ሊስትሮ ጋር ቁጭ ብለው እያስቦረሹ እያሉ አለቃው መኪና አለው አይደል? ቤቱ ሄዶ ይበላል። ስለዚህ አለቅየው ሲወጣ ኖራቶ እንትና ሲሉት ግዳረ ከገበታ ላይ አይግድ የለም አይገባም አትነሱ ከገበታ ላይ አላቸው። በዚህ እንስቅ ይሆናል እና እየሰራህ የምትራበበት ዘመን ላይ መድረስ ፌል ማድረግ ነው የሁሉም ሰው ፌል። አንዳንዱ ታየዋለህ የ20 ሚሊዮን ብር መኪና ይነዳል። አንዳንዱ ደግሞ ለኔ ያለቅስልኛል በእግሩ ነው የሚሄደው አሁንም ብሎ መኪናውን አቁሞ ይተክዝልኛል። መኪና ለኔ መኪና አይደለም ጉዳዩ፣ አጠገብህ ካለው ሰው ጋር አብረህ መኖር የምትችልበት እድል የሚፈጠር ከሆነ ጥሩ ነው። ሳንቲም እየሰጠንም ሰልፊ መነሳት አይደለም። ይሄ ደግሞ ሌላ ዘመን አመጣሽ ውርደት ነው።